ፕሮቴስታንት ቤት ያደግኩ ነኝ። ፕሮቴስታንት ቤት ያደግኩ ነኝ ማለት ሲል ከኦርቶዶክስ የወጣው ሳይሆን ፕሮቴስታንታዊ ቤተሰብ ያደግኩ ልጅ ነኝ። ምንድነው የሚባል ስለ ኦርቶዶክስ ቤተክርስቲያን ብዙ ግንዛቤ ከነበሯቸው ሰዎች መካከል አይደለሁም። ያው እንግዲህ ታውቃለህ፣ እንዲሁም ታውቁታላችሁ፣ ያው በውጭ የሚባለውን ከሚሰሙት መካከል እንጂ ዲቴሉን ማቅሰው አልነበርኩም። ግን እንደ አጋጣሚ ሆኖ ደግሞ የብዙ አይነት መጽሐፍቶች እኛ ቤት ነበሩ። በነገራችን ላይ ምናልባት እሱን ከዚህ በፊትም ለሌሎቻችሁ ሳወራ አንስቼ እንደሆነ አላውቅም። ድሮ እኛ ቤት ውስጥ ብዙ አይነት መጽሐፍቶች ይኖሩ ነበር። ማለት የታድሶ መጽሐፍቶችም፣ የኦርቶዶክስ መጽሐፍቶችም፣ የፕሮቴስታንት መጽሐፍቶችም ከልጅነታችን ያደግኩበት ቤተሰብ ውስጥ ነበሩ ማለት ነው። እና እነሱን የማየት ነገር ከልጅነትም ጀምሮ የማግኘት እድል ነበረኝ። ለምሳሌ ጮራ የሚባሉ ናትዬ ሊያውቅ ይችላል። ምንድነው ጮራ የሚባል መጽሔት፣ ዲያቆን ማናቸው የሚባሉ ደግሞ አሸናፊ፣ አሁን አይ ቲንክ በቤተክርስቲያን ተወግዘዋል መሰለኝ፣ ከነ አሰግድ ከሚባሉት መምህራን ጋር ከወጡት መካከል ናቸው። የእነሱ አይነት መጽሐፍት ቤት ነበሩ። እነሱን የማንበብ እድል ነበረኝ። ስማ ጽድቅ ብሔራዊ የሚል መጽሐፍ ትዝ ይላችሁ እንደሆነ ማናቸው መሰረተ ስብሐት ለአብ የሚጽፉት መጽሐፍ እኛ ቤት ነበረ። እነዚህ የሆኑ ነገሮችን ከልጅነት ማየት ነበረብኝ። እድል አግኝቻለሁ ማለት ነው። ከገና እሱን ከገና ከልጅ የጮራ ፕሮቴስታንት ነው እና እሱን መጽሐፍ እዛ የማየት እድሎች ነበሩኝ እና ከልጅነት እንደዛ አይነት ነገር ባክግራውንድ ውስጥ ነበር ያደግኩት እና በኋላ ዩዝ ሚኒስትሪ ውስጥ ምናምን እሳተፍ ነበር። አዚ ዩዝ ፓስተርም አገልግያለሁና ሙሉ ወንጌል ቤተክርስቲያን ውስጥ እዛ ባለሁበት ጊዜ የነገረ መለኮት ትምህርትን ለመማር በሄድኩበት እዚህ ካሳንቺስ አካባቢ ነው የተማርኩት። ናትዬ ሊያውቅ ይችላል። እነ ዶክተር ማሙሻ ያሉበት ማለት ነው፣ ፔንቴኮስታል ቴዎሎጂካል ኮሌጅ። እዛ በመማርበት ጊዜ የቤተ ክርስቲያን ታሪክ ትምህርት ያስጠናን አሁን ዶክተር ናቸው፣ ዶክተር ዮናስ ይባላሉ። ይሄ ምንድነው እዚህ እንትን ሳር ቤት ጋር ያለው ምንድን ነበር የሚባለው የመካኒሳ እዛ የሚያስተምሩ ሰው የቤተ ክርስቲያን ታሪክን ሲያስተምሩን እስቲ የቤተ ክርስቲያን ታሪክን ለማወቅ ምን አይነት መጽሐፍት እናንብብ ብለን ስንጠይቃቸው የሚገርምህ ነገር የእንትናን የአባታችን ይሄ ብፁዕነታቸው የአባ ጎርጎርዮስን መጽሐፍ እንዳነብ ወይም እሱን ገዝተን እንድናነብ እድል ሰጡን። ከዛ አስታውሳለሁ ፒያሳ ሄደን እሳቸው መጽሐፍ ገዝተን ማንበብ ጀመርኩኝ። ከዛ ጀምሮ ኩዌሽን ተጀመረ ማለት ነው። ጥያቄ መፍጠር ጀመረ። ስለ ጉባኤያት በትንሹ አንደርስታንዲንግ ጨመረ ማለት ነው። እኔ ጉባኤ ምን ይሁን ምንም አውቀው ነገር የለም። ቤተክርስቲያን ውስጥ የነበሩ አባቶች ለጉባኤ ይሰብሰቡ ምንም አይነት ግንዛቤ አልነበረኝም። ግን ጉባኤ ስለ ኒቂያ ጉባኤ ስለነበረ ሁኔታ፣ ስለ ኮንስታንቲኖፕል ጉባኤ ስለነበር፣ ስለ ኤፌሶን ጉባኤ ስለነበረበት ሁኔታ፣ ክርስትና ወደ ኢትዮጵያ እንዴት እንደገባ እንዴት እንደተስፋፋ፣ በተለይ በኤዲሰስና ፍሬምናጠስ እንዴት እንደገባ፣ በኋላ በተሳቱ ቅዱሳን የተጠናከረው የክርስትና ምን እንደሚመስል እነዚህ ነገሮችን በደንብ ለማየት እድል አገኘው። ይሄንን መጽሐፍቶችን እያየሁ ሲሄድ ኦልሞስት ሐሳብ እየተወሰደና ሌሎች መጽሐፍቶችም ጨምሬ እንዳይ ለምሳሌ የመልአከ ብርሃን አድማሱ ጀንበሬን መጽሐፍ፣ ኮኮ ሃይማኖት፣ እንዲሁም ደግሞ መድሎተ አሚን የሚል መጽሐፍ እንዳነብ እድል ከፈተልኝ። ያንን ሳነብ እንግዲህ አንዱ ለካቶሊክ አንዱ ለፕሮቴስታንት የተጻፈ ነውና በጣም ወደድኩት። ከዛ ያን መጽሐፍ እያነበብኩ እያለ ኦልሞስት 2009 አካባቢ ላይ በጣም ኩዌሽን ማድረግ ጀመርኩ። ኢቨን አልመጣውም እንጂ ወደ ክርስትና ወይም ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን አልመጣውም እንጂ ኦልሞስት መሄድ፣ ቁጭ ብሎ ስብከት መስማት፣ እንዲሁም ማዘውተር ምናምን በዛ። እንደውም አንዳንድ ቦታ ለመስበክ ሲሄድ ራሱ ኦርቶዶክስ ቤተክርስቲያን ውስጥ ገብቼ የሆነ ኖት ጽፌ ምናምን ሁሉ ሄድ ነበር። እና እንደዚህ አይነት ነገሮች በኔ ህይወት ተከሰቱ። መጨረሻ ላይ እስቲ እንደውም እዛ ያለው ራሱ 2015 ባለሳሳት ላይ 2015 ምን አልኩኝ፣ እስቲ ግቢ ገብርኤል ዛሬ እንደውም ሄጄ ነበር ባሮኬ ግቢ ገብርኤል እዚህ እንትን መንበረ መንግስት ግቢ ገብርኤል 4 ኪሎ እስቲ አስተምሩኝ የኦርቶዶክስን፣ እኔ የፕሮቴስታንት ነኝ ግን ልማር ስላቸው እና ተማር ችግር የለውም አሉ። ከዛ መሰረታዊ አስተምሮና ተማር ብለውኝ የሚገርማችሁ ገና ወደ ክርስትና ሳልጨምር ግን መማር ትችላለህ እምነቷን ለማወቅ ከፈለክ ብለው እዚህ ግቢ ገብርኤል መንበረ መንግስት 4 ኪሎ የምታውቁት ማለት ነው። ዛሬ እንደውም እዛ ነበርኩኝና
እሱ ሄድኩኝ። ስለዚህ መሰረታዊ ክርስትና ትምህርት የሚባሉትን አምደ ሃይማኖትን፣ ሚስጥራተ ቤተክርስቲያን፣ ስርዓተ ቤተክርስቲያን፣ ነገረ ቅዱሳን፣ የነገረ መላእክትን እና የቤተክርስቲያን ታሪክ በዓለም መድረክና የቤተክርስቲያን ታሪክ በኢትዮጵያ የሚለውን በደንብ አድርገው አስተማሩኝ። ከዛ እሱን አየው። በኋላ የሚገርምህ ነገር በጣም ኮንቴንቱ ልዩ ይሆናል ለመጻፍ። እንደውም አድቫይዝ አደርጋቸዋለሁ ቀሲስ መዝገቡ ካሳ የሚባሉ በትረ ሃይማኖት የሚባል መጽሐፍ የጻፉ ማለት ነው። በጣም ዲፕ የሆነ መጽሐፍ። እሳቸውን መጽሐፍ እያነበብኩ ሲሄድ ዋይኖት አሁን ኦርቶዶክስ ለመሆን የሚከለክለኝ ነገር ምንድን ነው? ሂስቶሪካሊ አየዋት ጠንካራ ናት። ዶግማቲክ ትምህርቷ በጣም ጠንካራ ነው። ስክሪፕቸራል የሆነ ኢንተርፕሬቴሽኗ በጣም ጠንካራ ነው። ትርጓሜዋ ጠንካራ ነው። ዋይኖት አሁን ለምንድን ነው ሳመነታሙ ለው መወሰን አለብኝ ባልኩ ጊዜ እንግዲህ 2016 ላይ ቲክቶክ ላይ እኔ ድሮ ሙሉ ወንጌል ቸርች ውስጥ እያለሁ ፓስተር በነበርኩበት ዩዝ ማለት ነው የወጣቶች ፓስተር በነበርኩበት ጊዜ እማቀው እግዚአብሔር አብ ቤተክርስቲያን ውስጥ እሱ ደግሞ በድቁንና ያገለግል ነበር። እንዲሁ የምንተዋወቅ የነበረ መምህር ዮናስ የሚባል ቲክቶክ ላይ ያገኘዋቸው። እኔ ወደ ኦርቶዶክስ ልመጣ ወስኛለሁ ለምን አገናኙኝም ሰው ስላቸው፣ አረ በደስታ የሆኑ የተወደዱ አባት አሉ በጣም ላገናኝ ብሎ ወደዚህ ወደ አጎና ማለት ነው ጎተራ ጋር አካባቢ ደብረ ይባብ የቅዱስ ያሬድ ቤተክርስቲያን ቀሲስ ጋሻው ፀሐይ የሚባሉ አባት ጋር ይዞ ይመጣ። እሳቸው ጋር መጣውና እንደዚህ ነው ህይወቴ፣ ብዙ ውጣ ውረድ ውስጥ አልፌያለሁ፣ ድካም፣ መዛል፣ የተለያየ ነገር ውስጥ አልፌያለሁ፣ እገዛ ፈልጋለሁ። ትምህርት ስል 5 ወር ቁጭ አድርገው ከእንደገና ሪዲፋይን እያደረጉልኝ ስላሴ እንዲህ ነው፣ ነገረ ስላሴ እንዲህ ነው፣ ነገረ ስጋዌ እንደዚህ ነው ምናምን እያሉ አስተማሩኝ። ከ5 ወር በኋላ እንግዲህ ፈቃድ እግዚአብሔር ሆኖ በ2016 ሰኔ 16 ላይ በዕለተ ጴራቅሊጦስ ቀን ማለት ነው በኪዳነ ምሕረት ቀን ስሜም ተስፋ ስላሴ ተብሎ በዛ ቀን እንግዲህ ውሳኔ ያደረግኩ ማለት ነው። ከዛ ጀምሮ እንግዲህ አሁን ጉዞ ማድረግ ከጀመርኩ ኦልሞስት ዓመት ከ3 ወር እንደዚህ ምናምን ሆነ ማለት ነው። አጠቃላይ ምክንያቱ ከተባለ ቤተክርስቲያን ጉባኤያዊት ሆነች፣ ታሪኳ ጠንካራ ስለሆነ፣ ሂስቶሪካል ኮሚኒቲዋ በጣም ጠንካራ፣ ዶግማቲክ አስተምሯ በጣም ጠንካራ ስለሆነ፣ ዶግማዋን የምታስጠብቅበት ቀኖናዋም በጣም ሲሪየስ እና ዲፕ ስለሆነ፣ እንዲሁም ደግሞ የመዳን ትምህርቷም እጅግ ድንቅ ስለሆነ እንግዲህ የኦርቶዶክስን ቤተክርስቲያን መንገዴ ምንድነው ምርጫ አድርጌ የወሰንኩበት አንዱ ምክንያት ይሄ ነው። ደግሞ በጣም አበይት የሚባሉት ምንድነው 3 ምክንያቶች አሉኝ። ሂስቶሪካል ክሪዲቢሊቲ ምንድነው የሚባለው? ታሪካዊ ወጥነቷ፣ ታሪካዊ ምንድነው ተአማኒነቷ ሌጂቲሜት ስለሆነች፣ ሂስቶሪካሊ ሌጂቲሜት የሆነች ቤተክርስቲያን ስለሆነች፣ እንዲሁም ደግሞ በጉባኤያትም ሌጂቲሜት የሆነች ህጋዊ የሆነች ማለት ነው ድንቅ የሆነች ቤተክርስቲያን ስለሆነች፣ እንዲሁም ደግሞ ብዙ ምንፍቅናዎችን ወግታ ያሸነፈች፣ ሀገር ያቆየች፣ ስነ ምግባር ያስጠበቀች ቤተክርስቲያን በመሆኗ ምክንያት እንግዲህ መንገዷን እንድመርጥ አድርጎኛል። ከብዙ በጥቂቱ ይህንን ይመስላል ማለት ነው። ወደፊት እንግዲህ ደግሞ እግዚአብሔር ከረዳኝ እንግዲህ እንደ ቅድሙ እንደ ባሮክ ከተባረኩ በብዕር ደግሞ እማወራው ይሆናል ማለት ነው። እናቱዬ እኔ በጣም ነው ከምገረምባቸው ሰዎች ውስጥ አንዱ አንተ ነህና 6 ዓመት ሙሉ እውነትን ፈልጎ ያገኘ በነገራችን ላይ የነበረበትም እንግዲህ ያው ጠንካራ ቤተሰብ በጣም አገልግሎት ውስጥ ያሉ በፕሮቴስታንቱ ዓለምም ደግሞ በጣም እውቅናና ስም ያላቸው ቤተሰብ ውስጥ ነው በነገራችን ላይ እናቱዬ የነበረውና እንግዲህ ያው ቤተሰቤንም ሳይል በቻለው መጠን ነፍሱ የሻተችውን እውነት ፈልጎ አገኘ። እግዚአብሔር አምላክም ደግሞ ረዳው። እናም ደግሞ ሁሌም ደግሞ በጸሎት ደግሞ አስቡት። እኔ በጣም ወደው በጣም ትሁት የሆነ ወንድም ነው እናቱዬና ስለአንተ እግዚአብሔር አምላክን እናመሰግናለን። ለምንድነው እንድትናገር የፈለኩትኝ መሰለ እናትዬ? ብዙዎች ሲመጡ ቢመርጡት ወይም ደግሞ ቢያደርጉት ብዬ የማስበው ያንተን መንገድ አለ። ብዙዎቻችሁ ሄሉም ጭምር በጣም ብዙዎች አሉ። ምንም ጥያቄ የለውም። ጠይቀውና ተረድተው የመጡ በጣም ብዙዎች አሉ። የሚያስፈልገውንና የሚወስደውን ጊዜ ሁሉ ወስዶ አንብቦ